ሰዓት ማርፈድ ካልቀረ ቢያንስ ሸሚዝን ለቅለቅ አድርጋ ትመጣ። በቀደም የገንዘብ መቀጮ ደርሰዋል አይደል? ይሄ ደግሞ የመጨረሻ ማስጠንቀቂያ ነው። ወደ ኋላ አንተ ቢነገር አዳምጥ። የሳምኩትን እየሞከርኩ ነው። የ5 ዓመት ልጅ አለችኝ። እናቷ በቀደም ነው የሞተችባት። ለሷ ለተለረፍቼ ለሊት ምግብ እሰራለሁ። ወስጄ ማቆያ አደርሳለሁ። ስመለስ ሁለታት ይዛለሁ። እዚህ ቤት ወጥቼ ደግሞ አምሽቼ እሰራለሁ ብቻዬን። መሰናበቻ እሺ። የቻልኩትን እየሞከርኩ ለማስተካከል እሞክራለሁ። ለልጄ ስትል አታባር እየሞከርኩ ነው። አትንጭኝ ሌባነሽ ጎርጎሮሽ ፈተሽ ነገር በእጄ ምንም አላውቅም። ነው ደሞዝ የስድስት ወር ደሞዝ ቅማለም ጃኬትሽን ይዘሽ ውጪ። ምን ቅማለም ጃኬትሽን ይዘሽ ውጪ። ቅማል ውጪ። የኔን ቅማል ውጪ ብያለሁ። ውጪ። አቤት ማነው? ሰላም ነው። የቤት ሰራተኛ ሁሉ ልጆች አንቺ ናቸው? ስንት ናቸው? 9 ይሄ ከካዘርሹ ጋር 10 ማለት ነው። ጡትም አልጣለም። አቢ እዛ ጢባ አትርጭ። ማዳገረ ልጆችሽ ናቸው? በቃ ይደጉልሽ። ስሚ ባለቤቴን ቤት ስለሚል ስራ ያግዝሻል። ለዚህ ነው ምርት ያበዛችሁት ቤት ውስጥ። ስሚ ሳልገባ እንደዚህ ተካረቡ። ቢገባማ ይዋጉኛል። ቢገባ ይዋጉኛል። አቢታው እሺ ተመላላሽ ሰራተኛ ደላላ ሊኮይ ነው። አንተ ነህ? እኔ ነኝ። ቤት ሰራተኛ ምን ትችላለሽ? እኔ ማልችለው የለም። ህንድ ቻፓቲ፣ ሳውዝ አፍሪካ ብቲ ያለ ሽንኩርት ወጥ መስራት ትችላለሽ? እችላለሁ። በመላጣው ማለት ነው። ያለ ዘይትስ? መላጣ ብሮ እችላለሁ። እነሱ እንዴ ከሆነ ያለ ደሞዝስ? ያለ ደሞዝ መስራትስ? ቴስታ ማለት ነበረ። ስለሌለኝ እኮ ነው። የኛ ማት አስተማሪ ነበር ጥሩ ሰው። ኤክስን ግን ሳያገኛት ነው ህይወቱ ያለፈው። እኛም ከመፈለግ ተገላገልነው። አረ ምንድነው የሚንቀሳቀስ? እኔ ያለው የሞትኩኝ መስሎ ነው። ኤክሴንም ሳታገኙ የትም ነው ማልሄደው። እኔ ያለው የሞትኩኝ መስሎ ነው። ቻፕተርቱንም ካቆምንበት አሁን እንቀጥለው። ቻልቱና በለጡ ለክላስ ሳትመጡ ደበረኝ እንደሚያቀኝ ቀብር ላይ ስታሽቃብጡ። ባላየኔ ናሽ ባልኩኝ ክላሴን ስትቀጡ። እንዶ መማር የማይፈልግ አልቀጣም ካሻችሁ ብቱ። ዮታችሁ 1 2 3ታችሁ ኢንኮምፕሊት ሞልቻለሁ። ኢፍ ነው ውጤ